እግዚአብሔር እንደዚያ አትሞትም ትቀጥላለህ። አሜን። አትሞትም ትቀጥላለህ። አትሞትም በክብር ትሄዳለህ። አረ እኔ እሄዳለሁ ብል አሜን ይበለኛል። አረ እኔ እቀጥላለሁ ብል አሜን ይበለኛል። እግዚአብሔር ዛሬ የሚያስፈራ የሚያስደነግጥ ከመንገድህ ላይ ያነሳ፣ ከመንገዶቻችሁ ላይ ያነሳ። አንድ ሰው አሜን ይበለኛል። የኔ ጌታ ያስቀጥላችኋል፣ መልካምነቱን ያደርግላችኋል። እግዚአብሔር እንደዚያ መልአኩን ላከና አንተ የምትለኝ ተነሳ ብላ ጠጣ። ከጠጣ በኋላ መልአኩ ባዘጋጀ ኃይል ሆነለት፣ አቅም ሆነለት፣ መጓዝ ጀመረ። ቀኝ እጆቻችሁን ከፍ አድርጉ። ዛሬ በጌታ በኢየሱስ ስም ትቀጥላላችሁ። አንደኛ የፈረከው ነገር አይወርፍም። ሁለተኛ ዛሬ ምሽት የኤልያስ የመጣ መልአክ ላንቺ ይመጣል። ኦርሰዋኖ አሜን ይግክ ኢየሱስ አቱንታ ኤካ በጌታ በኢየሱስ ለኤልያስ የመጣ መልአክ ዛሬ ላንቺ ይመጣል። ለኤልያስ የመጣ መልአክ ዛሬ ስለቤትሽ ይመጣል። ለኤልያስ የመጣ መልአክ ዛሬ ለእናንተ ይመጣል። ለኤልያስ የመጣ መልአክ ለእናንተ ይመጣል። አንድ ሰው አሜን ይበለኛል። አንድ ሰው አሜን ይበለኛል። ለኤልያስ የመጣ መልአኩ መጣለት አይደለ? መጥቶ ቀጥቶ አትተኛ በቃ ይሄንን ብላ፣ ይሄንን ጠጣ፣ ይሄንን ተመገብ፣ ተጓዝ አለ። የምትሄድበትን ሩቅ ነውና ቀኝ እጆቻችሁ ከፋ። የኔ ተስፋ አለቀ፣ የኔ ነገር አለቀ፣ የኔ ኑሮ አለቀ፣ የኔ መውጣቴ አለቀ የምትላቸው የምትጓዙበትን መንገድ ሩቅ ነውና በክብር ትጓዛላችሁ፣ በሞገስ ትጓዛላችሁ፣ በክብር ትጓዛላችሁ። አንድ ሰው አሜን ይበለኛል። ሶስተኛ የምትፈልጉ ሳይሆን የሚያስፈልጋችሁ ይሰጣችሁ። ምንድን ነው አልኩት? የምትፈልጉ ሳይሆን የሚያስፈልጋችሁ። ወይኔ አባቴ አላባን ያጋ የምትፈልጉ ሳይሆን የሚያስፈልጋችሁ ይሰጣችሁ። ኤልያስ ምን እየፈለገ ነበር? ሞትን እየፈለገ ነበር። ግደለኝ፣ ውሰደኝ፣ በቃ ግደለኝ፣ እኔ መቀጠል አልችልም፣ እኔ መራመድ አልችልም እያለ ያለ የሚለምነው ሞት። እግዚአብሔር ግን ሌላ ሰጠኝ። የምትፈልጉት ሳይሆን ሌላ ይሰጣችኋል። ዛሬ ሌላ ይሰጣችኋል። ዛሬ ሌላ ይሰጣችኋል። ዛሬ ሌላ ይሰጣችኋል። አንቺ ብር እየፈለግሽ ሊሆን ይችላል፣ እግዚአብሔር ቤት ይሰጣሻል። አንቺ ስራ ሰው ጋር ሊቀጠር እየፈለግሽ ሊሆን ይችላል፣ እግዚአብሔር የራስን ስራ ይሰጣል። እኔ እውቀት የለኝም፣ እኔ መማር አልችልም፣ እኔ መቀጠል አልችልም እያልሽ ሊሆን ይችላል፣ እግዚአብሔር ሌላ ክብር ይሰጣል። እግዚአብሔር እንደዚያ ጨርሻ ለስብከት ለአንድ ሁለቱ ሰው ያለው እግዚአብሔር የሀያ ሰዎችን ቀጠሮ ይፈታል። የምትፈልገው ሰው የሚያስፈልግህ በረከት ቢሆን፣ አባት ቢሆን፣ ሞገስ ቢሆን፣ ኃይል ቢሆን፣ ከፍታ ቢሆን የምትፈልግ ሰው የሚያስፈልግህ ይሰጣል። አንድ ሰው አሜን ይበለኛል። ተቀመጡ። ጌታ ያክብራቸው። አራተኛና የመጨረሻ አቅም ያጣችሁ ቤታቸው ላይ፣ ህይወታቸው ላይ፣ ጋዳቸው ላይ፣ አገልግሎታቸው ላይ አቅም ያጣችሁ የኔ አምላክ ዛሬ አቅም ይሆንላችሁ። አሜን። ኢየሱስ አቅም ይሆንልኛል ለማለት ይበለኛል። ቀኝ እጆቻችሁን ከፍ አድርጉ። በመከራ ብዛት አትባሉ። ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር እንዲህ በምር እኔ ለዚህ ቃል እንዲህ በምር ርዕስ ነው እያገለገልኩ በመከራ ብዛት አትቆሙ። አሜን። ቀኝ እጆቻችሁን ከፍ አድርጉና በመከራ ብዛት አንቆምም በላ። በተናገር በመከራ ብዛት አንቆምም በላ። ኤልያስ በመከራ በችግር በእንዛዘ ዛቻ ሊቆም ፈለገ አይደል? እኔ እግዚአብሔር እንደዚህ ብሎኛል። ዛሬ ይህን ቃል ስናገር እንዲህ በምን ርዕስ ነው? በመከራ ብዛት አትቆም። መከራው እያለ ትቀጥላለህ። ባዶነት እያለ ትቀጥላለህ። ያልጊዜ ባዶ የሆነ
ብትሄድ ትቀጥላለህ።